ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ይህ የእስክስታና የዋሽንት ልዩ ቻናላችን ነው። ታዲያ በዚህ ቻናል ላይ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም ከተመቻችሁ ኮመንት፣ ላይክ በመጨመር ይህንን ልዩ ቻናል እንድታሳድጉት ከወዲሁ እየጋበዝኩኝ ወደ ዛሬው ትምህርታችን እንሄዳለን። የዛሬው ትምህርታችን ወይም ደግሞ የዛሬው ውሏችን የምናየው ችን ዘፈን ልጋብዛችሁ። የማን ዘፈን ነው? በምን ሁኔታ ነው የሚያጠነጥነው? ሌላው ደግሞ ሜጀሩ ወይ ደግሞ ከየትኛው ስኬል ነው የሚነሳው? ከፈርስት ነው የሚነሳው? ከሰከንድ ነው የሚነሳው? ከፊፍዝ ነው? ከሲክስ ነው? ከየት ነው የሚነሳው የሚለውን ነገር እንድትሞክሩ ከወዲሁ ጠይቃለሁ። ኮመንት ላይ አስቀምጡልኝ። ሌላው ደግሞ ባለፈው በጠየቁት ጥያቄ መሰረት የእናንተን ሐሳብና አስተያየት ተቀብያለሁና በዚህ ቀጥሎ በምሰጣችሁ ቪዲዮ መልሳችሁን ጠብቁላለሁኝ። ወደ ትምህርታችንና ወደ ሙዚቃው እያል ያዜምንበት ምን ቅኝት ላይ ነው? አንድ ሁለተኛ ምን አይነት ከየትኛው ስኬል ነው የሚነሳው? ከዚህኛው ከፈርስት ነው የሚነሳው? ከሰከንድ ነው የሚነሳው? ከፊፍዝ ነው የሚነሳው? ወይስ ከሲክስ ነው የሚነሳው? ስለዚህ ከየትኛው ስኬል ነው ተነስቶ ይህንን ያንጎራጎረችው? አርቲስቷስ ማን ነች? ይህንን ጥያቄ ለእናንተ መልሱን ለኔ እጠብቃለሁ። ታዲያ እንደዚህ ይህ በእንደዚህ እንዳለ ወይም ይህ በእንዲህ እንዳለ
ዋሽንት እንዳልኳችሁ ከዚህ በፊት ደጋግሜ ነግሬያችኋለሁ። የምንፈልገውን የምንወደውንና የምንሻውን የምንጫወትበትና ስሜታችንን የምናንጸባርቅበት ልዩ የኢትዮጵያ ብቻ የምንለው ትልቁና ዋናው የሙዚቃ መሳሪያችን ነው። ታዲያ በዚህ ልንኮራና ልንመካ ይገባል እያልኩኝ በቀጣይ የምትፈልጉትን ጥያቄ፣ የምትፈልጉትን ሐሳብ፣ የምትፈልጉትን እንዲቀርብላችሁ እንድታዩ የምትፈልጉትን ማንኛውንም ሐሳብ አስተያየት ኮመንት ላይ አስቀምጡልኝ። ታዲያ በነገራችን ላይ ግን ይህንን ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ይህን ልዩ የሆነ ቻናል በማሳደግ ቤተሰብ እንድትሆኑ ከወዲሁ እየጋበዝኩኝ ከተመቻችሁ ላይክ ከወደዳችሁ ደግሞ ለዘመድ ጓደኛችሁ ደግሞ ሼር ማድረጋችሁን አትዘንጉ። በቀጣይ ሌላና ልዩ ዝግጅቶችን ይዤ እስከምመለስ ድረስ ሰላማችሁ ይብዛልኝ።